ሰላም ለሁላችሁም። እኔ ምህረቱ ነኝ። እንደ አብዛኛው ኢትዮጵያዊ ከዝቅተኛ ቤተሰብ የተወለድኩ ሲሆን ቀደም ባሉት ጊዜያት ስራዬ እዚህ ግባ የሚባል አልነበረም። በአይቲ ከፍሎራ ዩኒቨርሲቲ ተመርቄ በሁለተኛ ደረጃ ትምህርት ቤት መምህር በመሆን ያገለገልኩ የሚገኝ ሲሆን እንደ ማንኛውም የመንግስት ሰራተኛ የማገኘው ገቢ ከዕለት ጉርሴ የሚያልፍ አልነበረም። በኋላም እንደ ዕድል ብዙ ለውጦች እንዳገኝ ረዳኝን ኤምኤንጂን ተቀላቅዬ የህይወቴን አዲስ ምዕራፍ ጀመርኩ። ኤምኤንጂን በጣም በዝቅተኛ ደረጃ ነበር የጀመርኩት። በዚያን ጊዜ ገቢዬ በጣም ዝቅተኛ ስለነበረ መሰረታዊ የኑሮ ወጪን መሸፈን የማይታሰብ ነገር ነበር። አዲስ ከመሆኑም የተነሳ ብዙ ፈተናዎችና ችግሮችን ማለፍ ነበረብኝ። ብዙ ጊዜ ምርጫዬን አሰላስል ነበር። ነገር ግን አንድ ነገር አውቃለሁ፣ ጽናትና ተስፋ ለመቁረጥ ወደ ስኬት እንደሚመራኝ። መጀመሪያ ላይ ብዙ ልምድ አልነበረኝም። ብዙ ፈተናዎች አጋጥመውኛል። ነገር ግን ተስፋ አልቆረጥኩም። ምክንያቱም ስኬታማ መሆን ካለብኝ ከሚባለው በላይ ጥረት ማድረግ እንዳለብኝ ስለማወቅ ነው። በዚህ የተነሳ ስለ ኩባንያው ባህልና ሂደቶች በንቃት መማር፣ ልምድ ካላቸው የሥራ ባልደረቦች ምክር መጠየቅና በዕለት ተዕለት ስራዬ ውስጥ ያለኝን ፍላጎትና ቁርጠኝነት ለማሳየት የተቻለኝን ሁሉ አደረግኩ። መሰናክሎች ሲያጋጥሙኝ እንኳን በቀላሉ ተስፋ ቆርጬ ከማቆም ይልቅ እያንዳንዱን ውድቀት እንደ የመማር እድል አድርጌ እቆጥራለሁ። ጊዜ እያለፈ ሲሄድ ቀስ በቀስ ብዙ ልምዶችና አንዳንድ ውጤቶችን አመጣሁ። እያንዳንዱ የእድገት ደረጃዬ ቀላል አልነበረም፣ ግን ጸንቻለሁ። ቀስ በቀስ ገቢዬ ከጊዜ ወደ ጊዜ እየጨመረ ነበር። በተከታታይ ጥረት የተሻለ ስራ መደቦች ማግኘት ብቻ ሳይሆን ጠቃሚ ተሞክሮችንና ሀብቶችን አከማችቻለሁ። አሁን ባለኝ ደረጃ በቀን ከ5,000 ብር በላይ ማግኘት የቻልኩ ሲሆን ስራ አጥ የነበሩ ጓደኞቼም እኔን በማየትና ከኔ ጋር በመተባበር ይሄን ስራ በመጀመራቸው በሳምንት እስከ 3,000 ብር ይጥላል። ካገኘው ስኬት በላይ የሚያስደስተኝ በእኔ የተነሳ ብዙ ሰዎች የተረጋጋ ገቢ አግኝተው ተደስተው ማየት ነው። አሁን መለስ ብዬ ሳስበው በትንሽ ገቢ የጀመርኩት ቢሆንም በሚያጋጥሙኝ ችግሮች እና ፈተናዎች ተስፋ ባለመቁረጥ ሰርቼ አሁን ባለሁበት ደረጃ ላይ መድረስ ችያለሁ። የዛሬ ስኬቶቼ በአጋጣሚ ሳይሆን እያንዳንዱ ላብ ጠብታና የጽናት ውጤት መሆናቸውን አውቃለሁ። ታሪኬ ገና በጅምር ላይ ያሉትን እንደሚያበረታታ ተስፋ አደርጋለሁ። የመነሻ ነጥቡ የቱንም ያህል ዝቅተኛ ቢሆን በቆራጠኝነት እስከቀጠላችሁና ፈተናዎችን በግንባር ቀደም ስትጋፈጡ መጪው ጊዜ የበለጠ ብሩህ እንደሚሆን ለማሳየት ነው። ሰላም።